እንደምን ቆያችሁ ውድ ተመልካቾቻችንና ተከታታዮቻችን። ዛሬ ስለ ስቶሲዝም የምንመለከት ይሆናል። ስቶሲዝም በጥንታዊ ግሪክና ሮም የተስፋፋ የፍልስፍና አይነት ሲሆን ዋና ዓላማውም በሕይወት ውስጥ የሚያጋጥሙ ፈተናዎችን በጽናት መቋቋምና ውስጣዊ ሰላምን ማግኘት ነው። ይህ ፍልስፍና በሶስት ዋና ምሰሶች ያተኩራል። አንደኛው የምንቆጣጠራቸውና የማንቆጣጠራቸው ነገሮች ብሎ ይለያል። የስቶሲዝም ትልቁ ትምህርት በቁጥጥራችን ስር ባሉና በሌሉ ነገሮች መካከል ያለውን ልዩነት ማወቅ ነው። የምንቆጣጠራቸው ነገሮች የኛ አስተሳሰብ፣ ውሳኔ፣ ስሜትና ተግባሮች ናቸው። የማንቆጣጠራቸው ነገሮች የሌሎች ሰዎች አስተያየት፣ የአየር ሁኔታ፣ ያለፈ ታሪክና በድንገት የሚከሰቱ ነገሮች ነው። ፕሪንሲፕሉ ትኩረታችንን መቆጣጠር የምንችላቸው ነገሮች ላይ ብቻ ካደረግን አላስፈላጊ ጭንቀትና ስቃይ እናስወግዳለን የሚል ነው። የፍልስፍናው ዋናው መሪ ኦር ፕሪንሲፕል ማለት ነው። አራት ዋና እሴቶች አሉት ኦር ቫሉስ ኦፍ ስቶሲዝም የምንላቸው ማለት ነው። ስቶይኮች አንድ ሰው የተሟላ ህይወት እንዲኖረው የሚከተሉትን አራት እሴቶች መከተል አለበት ብለው ያምናሉ። አንደኛው ጥበብ ኦር ዊዝደም፣ ውስብስብ ሁኔታዎችን በትክክል የመረዳትና የማመዛዘን ችሎታ። ሁለተኛው ፍትህ ኦር ጀስቲስ፣ ለሌሎች ሰዎች በቅንነት በታማኝነትና በደግነት መኖር ብሎ ያምናል። ሶስተኛው ድፍረት እና ጽናት ኦር ካሬጅ የሚባለው ማለት ነው። ፈተናዎችን በፍርሃት በጽናት መጋፈጥ የሚል ነው። አንዱ የስቶሲዝም ኮር ቫሉ ነው ማለት ነው። አራተኛው ራስን መግዛት ነው። ከመጠን ያለፈ ፍላጎትና ስሜት ለችግር ስለመዳረግ መቆጣጠር አስፈላጊ ነው ብሎ ያምናል ማለት ነው። ሌላው የስቶሲዝም ተርም የሆነው አሞር ፋት የሚባል ነው። ይሄ ማለት እጣ ፋንታን መውደድ ማለት ነው። ይህ መሪ በህይወታችን ውስጥ የሚመጡ ማንኛቸውም ክስተቶች ጥሩ መሆኑ መጥፎ እንደ አስፈላጊነታቸው መቀበልን ያስተምራል። የሆነውን ነገር ለምን ሆነ ብሎ ከመብሰልሰል ይልቅ ከሆነው ነገር ምን ይማራለሁ ብሎ ማሰብን ያበረታል። ታዋቂ የስቶሲዝም መምህራኖች እነማን ናቸው? አንደኛው ማርከስ አውሬሊየስ ይባላል። ሜዲቴሽን የተሰኘውን ታዋቂ መጽሐፍ የጻፈ የሮም ነገስታት ነው። እንግዲህ ሜዲቴሽን በጣም በደንብ በዓለም ደረጃ የሚታወቅ ብዙ ሰዎች የሚጠቀሙበት መንገድ ነውና እሱም አንድ የስቶሲዝም አካል ነው ማለት ነው። ሌላኛው ኢፒክቴስ ይባላል። ባሪያ የነበረና በኋላም ታዋቂ ፈላስፋ የሆነ ደስታ የሚገኘው ነፃነትን በመፈለግ ነው የሚል መሪ የነበረ ሰው ነው። ሶስተኛው ሴኔካ ይባላል። ታዋቂ ጸሐፊና የንጉስ አማካሪ የነበረ ሰው ነው። እንግዲህ ስለ ስቶሲዝም ይህን ያህል ካወራን ጥቅሙ ምንድን ነው? ለምንድን ነው የሚጠቅመው የሚለውን እንመልከት። የመጀመሪያው ለጭንቀትና ለውጥረት መፍትሄ ይሰጣል፣ ስትሬስ ሶሉሽን ይሰጣል ብሎ ያምናሉ። ብዙ ሰዎችም ይጠቀሙበታል በዚህ ዘመንም። ሌላኛው በአስቸጋሪ ሁኔታዎች ውስጥ በምክንያታዊነት እንድንወስን ይረዳናል። ሶስተኛው ያለንን ነገር እንድናደንቅና በራሳችን እንድንተማመን ያደርገናል። ስቶሲዝም ማለት ስሜት አልባ መሆን ማለት ሳይሆን ስሜታችንን በምክንያታዊ አስተሳሰባችን ላይ የበላይነት እንዳይኖረው ማድረግ ነው ብሎ ያምናል። የስቶሲዝም ፕሪንሲፕል ማለት ነው። እንግዲህ ስለ ስቶሲዝም ይህን ያህል ካለን ይህን ፕሪንሲፕል እንደ አስፈላጊነቱ ብዙ ሰው ይጠቀምበታል። በኢትዮጵያም በሌሎች ሀገሮች የሚጠቀሙበታል። ኢፌክት የሚያመጣ አይነት ፕሪንሲፕል ነው። ከፈለጋችሁ ሞር ዲቴይል ከዚህ በኋላ ልናወራ እንችላለን እንደ አስፈላጊነቱ እና ኢፌክት ሊያመጣ የሚችል የመኖር ፕሪንሲፕል ነው ማለት ነው። ይህንንና የመሳሰሉ የፍልስፍና ፕሪንሲፕሎችን፣ የፍልስፍና ዘዴዎችን እና የተለያዩ ሀሳቦችን የማቀርብበት ቪዲዮ ዩቲዩብ ቻናል ስለሆነ ሰብስክራይብ እንድታረጉ ለሌሎችም ሼር እንድታረጉ ጠይቃለሁ። አመሰግናለሁ።